ነገር እንኳን ፈለኩሽ ስነስርዓት ለምንድን ነው የምትመታት? ምን አገባህ አንተ? ለምንድን ነው የማያገባኝ? ሴት እኮ ናት። ያለውን ነገር አብረናየችው በእግዚአብሔር ልለምናችሁ አትመኖች። እያወራች ያለችው ነገር በሙሉ ውሸት ነው። ሲቀጥል ሩታን ሞልታት ነው የመጣችው ማለት ነው። በቃ እኔ አስቀድሜ ነግሬያቸዋለሁኝ አይደለ? በቃ እሷ አስቀድማት ካገኘቻት ብዙ ነገር እንደምታበላሽ አውቄያለሁኝ። ስለዚህ በእናታችሁ እናት ካለቻችሁ በእናታችሁ። ሰላም ሰላም፣ ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልኝ። ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። እንግዲህ ዛሬ በአዲስ ነገር መጥቻለሁ ማለት ነው። በእነ ሀይሚ እንዲሁም በእነ አብርሽ ዙሪያ እንግዲህ እየተፈጠረ ያለው ሰሞንኛ ግርግርና ወከባ ደስ የሚል አይደለም። እውነት ለመናገር ፈጣሪ እንግዲህ በሁላቸው መካከል የሚያምኑት አምላክ ጣልቃ ይግባላለሁ። እኔ በእውነት ለመናገር በፍቅር መካከል የሚገባን መሰናክል በጣም ነው የምጠላው የምፈራው። ማለት በቃ ከባድ ነው። በምንወደው ሰው ሲመጡብን ማንም ሰው ቢሆን ሊቋቋሙ ከሚችለው በላይ ነው የሚሆነው እና እንግዲህ እነሱንም ፈጣሪ ጣልቃ ገብቶ ሰላማቸውን አብሶ እኛም ደስ ይበለን እላለሁኝ። ከዚህ በመቀጠል የራሴን አስተያየት ማስቀመጥ ፈልጋለሁ እና ምንድን ነው እንዴት ነው ማለት አንድ ሰው በሚወደውና በሚፈልገው ህይወት መካከል ሌላ ሰው አይደለም ከርቀት የሆነ ሰዓት ላይ አብሯችሁ የነበረ ሰው ይቅርና ቤተሰብን እንኳን የማንሰባበት ሁኔታ ውስጥ እንሆናለን እኮ አይደል? አንዳንዴ ፍቅር ውስጥ ስንሆን ቤተሰብን እንኳን ሀሳብ የማንቀበልበት ሙድ ውስጥ እንሆናለን እና አንድ ሰው ካልፈለገና እሱ ጋር የሆነ ነገር ከሌለ ማንም ሰው ጣልቃ ገብቶ ህይወቴን ሊበጠብጠው አይችልም። እኔ እንደኔ ነው የምላችሁ እና አብርሽ ምን እያደረገ እንዳለ አላውቅም እውነት ለመናገር ፈጣሪ። ይሄን የምላችሁ ግን ለቢዝነስ እና ለስራቸው ብለው ሆን ብለው እያደረጉት የሆነ ነገር ካልሆነና ትክክለኛ ነገር ከሆነ ነው ይሄን የምላችሁና ምናልባት ሩትም ይሄን እያወቀች ከሆነ ኦኬ እሷም እየተጎዳች አይደለም ማለት ነው። እንደዛ ከሆነ ግልጽ ከሆነ ለስራቸው ከሆነ ማለት ነው። ግን እንደ ሴት እንዳጠቃላይ እውነት ለመናገር ከባድ ነው። ፈጣሪ ማስተዋሉን ይስጣቸው ላለሁኝ። ሌላው ደግሞ ሀይሚ በጣም ደስ የምትል ልጅ ነች። ሀይሚን በጣም የምወዳት እውነት ለመናገር ጥሩ ልጅ ነች፣ ቆንጅዬ፣ በዛ ላይ በጣም የምወዳት እና እሱም ደግሞ የሆነ መረጋጋት ነገር ይታይበታል ብዙ ጊዜ። አሁን ላይ ግን ይቅርታ መጠየቅም አልፈልግም። ይቅርታ ልል አይደለም የመጣሁት ከዚህ በኋላም ይቅርታ አልጠይቅም ሲል ሰማሁኝና ይቅርታ በየትኛውም ጊዜና ሁኔታ የሚገደብ ሳይሆን ገደብ የሌለው መሆን ነው ያለበት ብዬ ነው የማስበው። ማንም ሰው አብሮን መቀጠል አለመቀጠል እሱ የፈጣሪ እንትን ይሆናል። እንግዲህ ግን በየትኛውም ጊዜ ይቅርታ ሊኖር ይገባል። በተለይ በጸብና ባለመግባባት ወቅት መጥፎ ንግግር ከመነጋገር መቆጠብ ካለ በየትኛውም ሁኔታ መቼም ቢሆን ፍቅሩ ካለ ብቻን ተገናኝቶ እንኳን አብሮ የመኖር እድሉ ይኖራል ማለት ነው እና ፈጣሪ ጣልቃ ይግባ በሁላቸውም መካከል ላለሁኝ። በተረፈ ውድ ጓደኞቼ የእነሱ አድናቂ የአብርሽም ሀይሚም አድናቂ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ።